ቤኪ አንተ ቤኪ የማቆራመጥ ነው። በረከት መስከረም ነይ እንዴት ነው? በምን አንገል ነው እንደዚህ አልጋ ላይ የምትሽከረከረኝ እኮ እንዴ? ቤኪ አንተ ራሱ አንተ እንደውም ወገቤን ሰብረሃል። ተረጋጊ ቆይ ላስረዳሽ። ሰላም የዩቲዩብ ተመልካቾቻችን እንደምን አላችሁ? እኛ በጣም ደህና ነን። በእናንተ እገዛ በእናንተ እርዳታ እንደቀጠልን ነው። ዛሬ ደግሞ አዲስ እንግዳ ዘምተናል። እንግዳችን ራሷን አስተዋውቅልናለች። መጀመሪያ ግን እኛን በውስጥ መስመር ያወራሽውን ነገር ለተመልካቾች ግልጽ አድርገሽ ትነግራቸዋለሽ። ከስምሽን ጀምር። እሺ፣ ስሜ ሳምራዊት ይባላል። የምትሰሩትን ነገር ዩቲዩብ ላይ አይቼ ነበር የመጡት ለማለት ቢከብድም ያው ባሪን ስለምጠረጥረው እንድትፈትኑልኝ ነበር የመጡት። እሺ፣ ባልሽን ለምን ልትፈትኑ ፈለግሽ? ምን አይነት ነገር አይተሽበት ነው የጠረጠርሽውና ያለውን ነገር ብቻ አጠር አድርገሽ ለተመልካቾቻችን ገለጻል። እሺ፣ ማለት ከዚህ በፊት ሁለታችንም ውጪ ነው የምንውለው፣ ሁለታችንም ውጪ ሰርተን እኩል ነው የምንወጣው፣ እኩል ነው የምንገባው ምናምን እና ከሆነ ጊዜ በኋላ እሱ ስራ ቆመ። ቢያንስ 6 ወር ምናምን ቤት መዋል ጀመረ ማለት ነው። እኔ ደግሞ ውጪ ብዬ ማታ ነው የምገባው ምናምን። እቤቴ ደግሞ አጋዥ ሰራተኛ አለችኝ። እድሜዋ ያው ወጣት ምናምን የምትባል አይነት ልጅ ናት። እንደምሷ በሌላ በኩል ደግሞ ጎረቤት ጓደኛ ምናምን የሚነግሩኝን ነገሮች ሳስተያይ ነው እንድጠረጥረው እንትን ያልኩት። እሺ፣ በአንቺ ያየሽው ነገር አለ? እስካሁን ድረስ ምንም አላየሁበትም። አንዳንድ የጸባይ ለውጥ ምናምን አይቻለኝ፣ ግን ያው ቤት ስለሚውል ስለሚደብረው ነው ምናምን ብዬ ነው የማስበው የነበረው ማለት ነው። ስልሽ አሁን እንደዚህ አይነት ጎረቤቶች ሲነግሩሽ ምናምን በራስሽ አልጠየቅሽም? እሱን አላናገርሽውም? ያው ጠይቄዋለሁኝ፣ ግን ያው ብዙም መጠየቅ አልፈለኩም። ያው ጫፉን ጠይቄዋለሁ። ያው ቤት ስለምውል ምናምን እየተጫንሽ ነው ምናምን ነው ወይስ ስራ ስለሌለኝ ምናምን ብሎ ወደዚህ ወቅሰኛል ምናምን። ኦኬ፣ ስራ የለውም ነው አሁን ላይ? አዎ የለውም። መጀመሪያም ላይ ነበር የሚሰራው? በፊት ነጋዴ ነበር። ያው ከስሮ ነው ቤት ተቀምጦ ሜቢ እሱን ታስተላልፍ ነው በቃ ተመልካቹም እንዲያውቅ ያላችሁን ፍቅር ይማስ የመጀመሪያ ነው ማለት በጣም ነው የምወደው ከሚባለው በላይ ብዙ ነገር አብረን አሳልፈናል፣ ብዙ ነገር ሆነናል። ዛሬ ላይ ለመድረስ በጣም የማይታለፉ የሚመስሉ ነገሮችን አልፈን ነው ዛሬ ላይ እዚህ ደረስነው። ማለት እየከበደኝ ነው ይሄንን እንኳን ለእናንተ ጠርጥሩልኝ እንዲፈትኑልኝ ምናምን ማለት ግን ማለት ምንም ማድረግ ስላልቻልኩ ሰላም እንዲሰማኝ ስለፈለኩኝ ብቻ ነው የመጣሁት። ምንም የምለው ነገር የለም፣ ሁሉም ነገር የሚያውቀው ነው። በትዳር ወይስ በፍቅር ተንታምሩት? 3ኛ ዓመታችን በትዳር? አዎ። እና ልጅ ምናምን እንዴት እስካሁን በዚህ ጊዜ አይመጣም? ሁለታችንም ያው እንደነገርኩ በጣም እየጣርን እየሰራን ምናምን ስለሆነ እቅዳችን ላይ አይደለም። እሺ፣ አሁን እኛ ደግሞ ምናልባት ፈተናውን ፈተና ነው ወርቆ ለምን ትፈትኛለሽ ማነው አልፎ ለምን ትፈትኛለሽ ሊልሽ ይችላል። ስልሽ አታምኚም እንዴ ለምን ትፈትኛለሽ ብሎ እንደገና ይላንት እንዳይልሽ አጠዳርገሽ ለሱ የሆነ ነገር ብትይ ያው ማለት ከጆሮ ይልቅ አይኔን ማመን ስለምፈልግ ነው። በሰሞት ነገር ጓብዬ ምናምን መጣላት አልፈልግም። ግን የሆነ በራሴ አይን የሆነ ነገር ባይ ምናልባት ለዛ ይመስለኛል። እንግዲህ ይህንን ሀሳብሽን እንደሚረዳሽ ተስፋ እናደርጋለን።
ካለፈልሽም ይሆንልሽ፣ ካላለፈልሽም እንግዲህ የሆነ ነገር ማለት ነው። እኛም የምናውቀው ነገር የለም። ለዛ ደግሞ ራስሽን አዘጋጂ። ካሜራ ነገር እንደብቅ። በመጀመሪያ ሁሉንም የሚፈጠሩ ነገር ለመከታተል ሊታይ በማይችልበት ቦታ ካሜራ እንደብቃለን። እሺ ጋይስ ካሜራዎችን አድጀስት አድርገናል፣ ሳውንድም አድጀስት አድርገናል። እሱ በሌለበት ነው ያደረግነውና አሁን ላይ መጣ ያለውን ነገር ላይ አንከታተለን ከሰው ጋር ነው አንድ ላይ ሶስት ነው መምጣታቸው ደርሷል። ደርሷል። በቃ አሁን ትንሽ ቆይቶ ይመጣሉ። እስከዛው ግን እኛ ሁሉም ነገር አድጀስት አድርገናል እንዳያችሁት ላይቭ መከታተል ከዚህ በኋላ ያለው ነገር ለሚፈጠረው ነገር ሬዲ ማርሽን መዘጋጀት ነው። እሺ እሺ እናት ድምፅሽን ቀንሽ። እሺ ውስጥ እነሱ ስላሉ ድምፅሽን ካወጣሽ ይረበሽ ስለሚችል እቅዳችን ድምፅሽን ቀነስ አድርገሽ አድርገሽ። መስኪዬ ወይ ተለሽ ቆየሁ አይደል? በጣም እንጂ አስተማሪዎቹ ይዘው እኮ አለህ ያቺ ግን በፊት አልመጣችም እስካሁን አለች። አፍጣኝታኛለች እናትሽ እሷ ግን በፊት በገነባሁት ቤት ላይ ሀሺሽ ገዳም ያለ ግን በፊት አልያዘችውም መሰለኝ ዛሬ። እኔ እንጃ አላየኋትም። ቅድም ክላስ ስወጣ እራሱ አልተገናኘንም እኮ እኔ እራሱ አሁን ልዝንዟት እግዚአብሔር በቃ አልቻልኩትም። አይ በጣም እንዴ እሱ ሰለቸችኝ። እኔ መላሽ ታኛለች። አንቺ ግን ደህና ነሽ? አለሁ። አይ ደሞ ብቻሽ የለችም ብለሽ ነው? በቃ እንዴ ባሏ ተዘጋና እናትሽ ነው ወይስ እናት ነው? ማስመጣው ነው። እንዴት ነው ፀጉርሽ? እንደውን ማን ነው ስትቺ ቤት ሰራተኛ ነች ይባላል። ነው ሰራተኛ ሸት ውሽማይ ውሽማይ ነሽ። እኔ ግን መች ነው ውሽምነቱን የምትወው? ስማ ስካረግ ይለኝ ነው። እኔ ደግሞ ማስረግጥ አልችልም። ዝም ብዬ ማድረግ ብቻ እኔ ቀበል ቀድመህ ብታገኘኝ ኬስ የት ነበርሽ? የት ነው? እና አባቴ የት ሄደህ እየመጣህ ነው? ፀጉሬን አታይም እንዴ? ቆረጣለሁ ብዬ አንቺ እጂ ወረፋው ለነገርሽ አስጠላኝ ነው እየመጣ
ደሞችን እዝናዛ ደውላለች። ስራ እንዴት ነው ምናምን ትለኛለች። ስራ ካቆምኩ ስንት ጊዜ ነው እንጂ እኔ እንዳስጠላች እግዚአብሔር። እኔ ራሱ አሁንማ በቃ ጭቅጭቋን አንቺ ከኔ ጋር ራሱ ዘይት ምናምን ግዛለች። መቼ መሰለሽ ትላንት ወዲያ ምናምን መሰለኝ እሺ ብዬ 3 ሊትር ገዝቼም ለምን 5 ሊትር አላመጣም ምናምን ስራ እንደሌለኝ እያወቀች እኮ ነው ኪሳራ ላይ ሆኜ እንደተቀመጥኩ እያወቀች ገበናዬን ያወጣው አንቺ ሸማዬ ስለሆንሽ ችግር የለም። ወይኔ አባቴ ድኑ ሽቶሽ ደግሞ እኔ አንቺ ልጅ ሴትዮዋን አባረን ለአንተ ብዬ ነው። ሴትዮዋን አባረን ወደና ሴትዮዋን አባረን ወደ የሰው ምን ይሄ ነገር የሆነ ነገር ያተከተረኝ ነው ታውቂያለሽ። ምንድነው ለምን አስቀምጣለሽ ነው ሳሙሽማ አለ ነገር እንዴት ነው? አንድ እኩል ሊሆን ነው እንዴ? ኮናልም ጥሩ እንደው ቆይ ምንነትም ተወል ጥሩ አይደል እንዴ? ኮነ ሲጀመረው ሳታረጅ እንዴት ነው? በነገርሽ ላይ የተጠናጠረች ምን ጊዜ ታስታውሻለሽ? ምን አደረገውን አድርገው ማለት ከም ቢወዝ በወዘኝ ሸት እሸማሶታለሽ የገባሽ ነው ማለት ከዛ ምን ነው ምናምን ነገር አለች ማለት ነው። እዛ ፊት ወዝ በወዘባል ያላበኩ ነው ጓደኛዬ ደውሎልኝ አቋርጠና ከዛም በኋላ አይ ስፖርት የሰራው ነበር ማለት በቃ የሆነ ያየችኝ ጥርጣሬ አስተያየት እኔ ጋር ራሱ አሁን ሰሞኑን በቃ ንዝንዞም እኔም ይሄው አይሻል በጣም ስትጨቃጨቁ እኮ አይቻለሁ። እኔ ራሱ እየጠረጨረች ነው ይያስ እኔ አሁን ጀለሴ መቃሚያ ቤት እጂ የቃብኩኝ ምናምን የሆነ ጀለሴ ምናምን ሚስቴን ኮንድ ጋር ያስቋት እሱም ያው ሽማሽ እንደኔ ሚስቴን ከሆነ እንደ ጋር ያስቋት ምናምን ሲል በቃ እኔም እሷ ላይ ጥርጣሬ ተከልሽ ከፋለ አሁን ሰውነቴ ተያይዞች ስንባል አሮማስ ይሻለናል ምግብ አለ ይሻለናል። ወይኔ አባት ጋር ነው እኔም ከክላስ የመጣሁትና እስኪ ሌላ ስትችላል እንዴት ነው ይሄ ነገር ደግሞ ጨማምሮ አለ ከኔ ጋር ከጀመርሽ በኋላ ተመችቶሻል? ያንተው ነው እኔ ምንሽ ዳቦ ነገር አለ እንዴ? ያንቺን ነው የምፈልገው ሲጀመር ሌላ ዳቦ ምን ያደርግልኛል? ገና ልትሰሪ ነው እንዴ? አባሽ ያለ አይብስ በቃ ተይው በእናትሽ እንጂ ጋር ያለውን ከበላይ ነይ በእናትሽ እኔን አጥቶት አለች ይሻለናል። እሺ የተፈተሽ ሴትዮ ስልኳ ላይ ምናልባት ዘፈን ከተስ ምንም በምረድ በትዝታ እንዴት ነበረ መጀመሪያ የሻይዛ ከዛው ትዝታ ዘወትር ወደ እኔ የመጣ አንቺ ልጅ ከመጣሽ ደግሞ ሌላ ጭንቀት ሌላ መከራ ሌላ ስቃይ እፎይ የምልበት ጊዜያታ አንቺ ልጅ በእናትሽ እንዴት ነው ግን የምታምሪው? በእናትሽ ማነው የሚደውልልሽ? እኔ ማነው የሚደውልልሽ? እኔ ነው። አዎ ማነው የሚደውልልሽ? ማነው የሚደውልልሽ? ሲጀመር እኮ ልምድ አላቸው። ልምድ ያለው ሰው እንደሚሆን ልምድ አለች ያስታውቃል። እኔ አረጋኝ አንተ ወጥኛል ማለት በጣም በቃ አልጨፍርም እንዴ ቤኪ ምን ነው? አልፈልግም በእናትሽ ከራኪ አልፈልግም። አንቺ ግን ሌላው እንደ ደወለልሽ ነው እንዴ? አባቴ ምን ሆነ ነው? እኔ ካንተውት ጀመር አንቺ ነካካሽኝ ነው ሐሳብ ሁሉ ሚስቴን ሁሉ ያስከርሽኝ ክፉ ሰው ነሽ። በጣም ክፉ ሰው ሲጀመር የምፈልገው ለዘላለም እንድትረሳ። በነገርሽ ላይ እኔ ካንቺ ልጅ ፈልጋለሁ
እኪ ራሱ አሁን እንዴት ነው በምን አንግል ነው እንደዚህ አልጋ ላይ የምትሽከረከረብኝ እኮ እንዴ? እኪ አንተ ራሱ አንተ እንደውም ወገቤን ሰብረህ ያቃደዋል። እኔ የለውም እኮ የሆነ 80 ኪሎ የሆነ እህል የተሸከምኩ ምናምን መራመድ አቃተኝ እኮ እንዲህ ወገቤ እንደዚህ እያለ ምናምን። ያ እንደውም አንተ በጣም ጎበዝ እንዴ! ላበላ ሶን በስንት ደቂቃ ላበላ። እኔ ግን አንተ ሚስትህ ራሱ ለቻለች ይቅርታ አድርግልኝ ለማለት አንቺ ነው ይቅርታ እንትን ቪዲዮ ማውጣትሽ እንዴ? አይ ሰው ፈረንጆችን እያሰከኝ ነበር። ፈረንጅ ታውቂያለሽ ማለት ነው። ፈረንጅ ታውቂያለሽ አንቺ ቪዲዮ ታያለሽ። ታዲያ ለዛ ነው ኤክስፒሪየንሱ። ሌላ ወይ አዎ እኮ ምን ያረስተሽ ወጥሽ ነው መጣለች። አዎ ምግብ ምናምን ይሰራችልን። አረ በጣም ናፍቀሽኛል። አዎ አላ ያው ስራ ትቼ እኮ እንዳይደብርሽ ነው የመጣሽ ነው። ምን ነው ጨረስሽው ስራ? ያው ትንሽ ናፕ አድርገሽ ነው ጓደኞችሽ ጋር ምናምን ሄደሽ ምናምን አትጨናነቂሽ፣ ፍሪ ሁኚ። ያው እኔ ጋርም ከመጣሽ ትርፉ ጭንቀት ስለሆነ እዛ ትንሽ ናፕ አድርገሽ ነው። ማን ነው ደግሞ? ቆይ ማን ስልክ ነው የደወልሽ? ጓደኛሽ ጥሩ ነው። እሺ በቃ እሺ፣ ትንሽ ቆይተሽ ትመጪ ደስ ይለኛል። እሺ ስልኬን ቤት ጥዬ ነው እንደወጣሁት አላለችም? እኔ ድምፅ ሰምታ እንዴ ልትመጣ ኦኬ ወልማ ይሻላል። ሮማንስ ሲሆን ሮማንስ የምትመጣች አዘላት እኮ ምን ሊያርጋት ነው? ምን እስኪሆን ነው የምጠብቀው? ቆይ አንቺ ትረጋጊ። ጀማራ ኪሎ ጨምረሽ ለኪሎ ጨምረሽ እና ከዚህ ተረጋጊ እንጂ አታረጅልም ምን ታመን ክፍት ነው እንዴ? ምሻት ነገር በዚህ ሰዓት በሩን ዘጋው እኮ። ከዚህ በኋላ ምንድን ነው የምጠብቀው? ቆይ መስከረም ቤኪ፣ አንተ ቤኪ የማቆራመጥ ነው። በረከት መስከረም ነይ በሩን ፍቺው። እንዴ ተረጋጊ። ቆይ አስረዳሽ። ተረጋጊ። ቆይ ላስረዳሽ። ተረጋጊ። ቆይ ላስረዳሽ። ተረጋጊ። ላስረዳሽ። ተረጋጊ። ተረጋጊ። ላስረዳሽ። ላስረዳሽ። ምን አይነት ስራ ነው የምትሰሩት? ውጡ! ውጡ! ነይቺ ሳውሪ ምን መሰለሽ አይደለም እንዳሰብሽው አይደለም። ታምሪ አይደለም። ስሚ እኔ ምንም ያልኳት ጀስት ማሳጅ ላርግ አለችኝና
እሺ ብያት ገብቼ ነው እንጂ ምንም ያደረግነው ነገር የለም እኮ። ሰው አልጋ እያነጠፋችሁ አይደል? አይ እያሸችኝ ነው እኮ ቲሸርቴን ነው ያለው። ሌላ ነገር እኮ አላለቀም እኮ እና ታዲያ ምን ችግር አይደለም። በቃ ምንም ያደረግነው ነገር የለም። ሳምሪ ይሙሽ አንተ በካሜራ ድብን እናንተ ያገባችሁ ባለትዳር ማለት ነው። እሷ ሚስቴ ነች። እስከ ዓመት ከምናምን ሚስቴ ነች እና እናንተ ያገባችሁ በካሜራ እይታ ውስጥ ነህ አይደለም? ሳምሪ እኔ ምንም መስማት አልፈልግም። ስሚ ምንም ያደረግነው ነገር የለም። ብስ ጀርባዬን ጆሮሽን አትመኛር ልልክ አልሰማህም። ጆሮዬን አላምነው ነው አይኔን አመንኩ። ስሚ ለምን ስሚ እኔ እና እሷ ምንም ያደረግነው ነገር የለም። ምንም ያደረጋችሁት ነገር የለም። ጀስት ያሸችኝ ነበር። በሷ ትጠረጥኛለሽ? ምን ሆነሽ ነው? እስካሁን አለመጠርጠር እኮ የሚቆጨኝ እንደሚያንገበግበኝ አይደለም እኮ ሳምሪ ስሚ በትዳራችን ይሻል። እኛ ምንም ያደረግነው ነገር ቃል አይደል? ጀስት ጀርባዬን ልታሽ ምናምን እናንተ አገባችሁ ተነበረበት በኋላ ያገባችሁ። አንቺ ምንድን ነው የተፈጠረው? ለምን ማለት ኧረ ሳምሪሞች ምንም የተፈጠረ ነገር ስለዛ ወጣብሽ ነው መስለው የምን ካሜራ ነው የምትችለው? ለምን ካሜራ ነው የምታወራው? እዛ ጋር ደበቀናል። ያው እዚህ ማለ አስቀምጠናል እኮ ምን ሆናችሁ ማለት ላስረዳሽ ሳምሪ አይደለም ላስረዳሽ። ሰሚኝ ተረጋግተሽ ምንድነው የምሰማክ? እንትን ነው በቃ ሳምሪ ማለት እኔ እንዴት ላስረዳሽ? አታስረዳኝ አልፈልግም። አይደለም እኮ ማለት እሷ ጀስት በቃ ደበረኝና ምናምን ነው አይደል? ደበረክና ወጣት ሄደ አይደለም እኮ ሳምሪ እኔ ስንት ነገር አሳልፈን ያን ሁሉ መከራ ካለፍን በኋላ ሁሌ አታመናሽ ከልጁን በጣም ደግሞ ይለጣ ምን አይነት ነው ስታረግ ነበር አንተ አገባህም ነገር አገባህም። ለምንድን ነው ያገባህ? ማን ናቸው? ከእኔ የመጣችው ናት። ማን ነው ያገባህ? ውሽሞቼ አይመለከትም። ማንስ ቢሆን እዚህ ከማንም ጋር ስትንዘላዘል አይደል እንዴ ነበርከው? ነገር ይሻል ሰው ልጅ ማንም አይባል። ምን ልታመጣ ነው አይደል? ምን ልታመጣ ነው አንተ? ለዛ ነው አልጋዬ ላይ ስታስጨፍራት የነበረው ማንም ስለማይባል። ሁለታችሁም ብትሆኑ ከሁለት ፖሊስ አትበል። አራታ ያንተ ወንጀል እስከ አንድ ፖሊስ ይበልጣል። እኔ ምንም የሰራሁት ወንጀል የለም። ሚስት ላይ ራሱ መደረብ ወንጀል እንደሆነ አታውቅም? ይሄ ወንጀል አይደለም። እኔ ከሚስት ላይ ሌላ አልደረብኩም። ምን ታደርግ ነበር? የማደርገው ምን ታደርግ ነበር? ነገርኳችሁ እኮ እናንተ አያገባችሁም። እሷ ነች ሚስት አይደል? እናንተ ምንም የሚያገባችሁ ነገር የለም። ነገራችኋለሁ። ሳምሪ ሙት ምንም እየተፈጠረ ነገር ደብን በይ ይግደልሽ መድኃኒት ዞር ከጠገቤ ሳምሪዬ ምንም የተፈጠረ ነገር እኮ አንቺ ለምንድን ነው የምትለምኛት? ተነሽ ለምንድን ነው የምትለምኛት? ጭራሽ እኔ እኮ አሁን እንድትሰሚ ፈልገው ነገር ጀመር አንቺ እኔ አልጋ ላይ አታስደስችኝ። አንድ በቃ ስታቅፊኝ ሁላ ነው የሚያስጠላ። ስታቅፊኝ ሁላ በጣም ነው የሚያስጠላ። እና መጀመሪያ ነግራተም እንደ አንተ ዝም በለኝ። እኔ የነገርኩህ ነው። ዝም በለኝ። ወደረባ ቢታ ነግራተም ዝም በለኝ። ወንድ ልጅ አይደለም። ሲቀጥል አልፈልግሽ ፍቺ ፈልጋል። ቀስ እያልኩ እነግርሻለሁ እያልኩ ካንቺ ጋር አብሬ ቆየ። ሲነቀብ ነው ፍቺ ነገርኩሽ። እኔ ምስኪን በጣም ወዳታለሁ። ከሷ ጋር ህይወቴን መኖር የምፈልገው እሷ ካንቺ ትሻላለች። ያትስ በመልክ በቁመና በሁሉም ትበልጥሻለች። በነገርሽ ሀብት ከሆነ ተጠቃሚው እኔ ጋር ያለው ይበቃኛል። ያው የከሰርኩትን ኪሳራ ቀስ ብዬ እመልሳለሁ። የትስፋሽ ወይ ሰምፊጋ ዝም ምን መሰለህ? ለፍልፈህ ስለወጣ ዝም ምን መሰለህ? ንገረኝ። ህይወቴን እኮ ነው ያበላሸው። ምን ከመሰለህ ቤተሰብ የወጣሁት አንተን ብዬ አይደለ? ንገረኝ ማለት ነበር። ንገራስ ሴት ነሽ አንቺን አምጣሽ አለቀም በትራታ ማውራታ ለጊ አሳልፊ አለቀም ማለት ነግሬሻለሁ። አሳልፊ ጎደን ያው ጎረቤቱ የሚሰማሽ ፊናን ማስ ይጅና ሽናምጭ ፍቺው እፈልጋለሁ። ያው በቅርቡ ይመጣልሻል እንትኔና ቺሽን ትፈጽሚያለሽ። ያው
ስፋሽ ሙሽሞች ያልሻቸው ሙሽሞች ያው ከሁለት አንድ በጣም ነው እንዴ በዜሮ ያጣፋህ ስትያዝ ነው ምን ይደረባል አትንካኝ ችግር ይፈጠራል ምን ልታመጣ ነው አንተ ነገር ያለው አትንካኝ ያልኩህ ምን ልታመጣ ነው አንተ ተወራ በእናትህ ደግሞ አትረኝ አይ በቂ ተረጋጋ በእናትህ እግላ ዶቱ ማትረባ እግላ ዶቱ ሻውንክ ንገረኝ ወንድ ነሽ አንተ ወንድ ነህ እኔ እናንተ እንደ ወንድ እናወራለን እሺ በራስህ በል አንተም ነይ ውጪ አንቺ ነይ ውጪ ወንድ ነህ አንተ እሺ ወንድ ነህ አንተ ወንድ ነህ ነይ ውጪ አንቺ ነገር ላቁምስ የትምትሄዳሽ ነሽ ወንድ ነህ እኔ እናንተ በሰፊው እናወራለን እሺ አንቺ ደግሞ በጣም ጀግና ነሽ አንተ ነገር የሆነበት ሰው ነህ እኔ አናደደኛ እንዴት ሲለን ይደረግ እና ለምን አተረጋጋም በቃ አይ የሚያወራው ነገር በጣም የሚያስጠላ አቀሉም በቃ ራስን ለመግዛት ሞክር ገባ አንድ ነገር ሆኖብህ ደግሞ ደበደቡኝ ሰዋስ ምታዘዋለች እንደተባለ ነው አወይሉሽ